በአዲስ አበባ የአትክልትና ፍራፍሬ ዋጋ ማሻቀብ ነዋሪዎችን አሳስቧል። ከድምፃዊ ሃጫሉ ሁንዴሳ ድንገተኛ ግድያ ጋር በተያያዘ በተፈጠረ አለመግባባት የአትክልትና ፍራፍሬ ዋጋ በከፍተኛ ሁኔታ ጭማሪ ማሳየቱ እንዳሳሰባቸው የአዲስ አበባ ነዋሪዎች ተናገሩ። በኮሮና ቫይረስ ምክንያት ከጎረቤት ሱዳን የሚገቡት ፍራፍሬዎች ለጊዜው እንዲቋረጡ በመደረጉ ሰሞኑን ደግሞ በድምፃዊ ሃጫሉ ድንገተኛ ሞት ጋር በተያያዘ ምክንያት በአትክልትና ፍራፍሬ ዋጋ ላይ ጭማሪ መታየቱን የአዲስ አበባ ከተማ አስተዳደር የንግድ ቢሮ አረጋግጧል። የከተማው ነዋሪዎች እንደገለጹት ምንም እንኳን በኮሮና ቫይረስ ወረርሽኝ ምክንያት ምርቶች ከክልል ወደ ከተማ እየገቡ ባለመሆኑ ምክንያት በተወሰኑ የአትክልትና ፍራፍሬ አይነቶች ላይ የዋጋ ጭማሪ የነበረ ቢሆንም ባለፉት 2 ሳምንታት ግን በጣም መናሩን ተናግረዋል። ከድምፃዊ ሃጫሉ ግድያ ጋር በተያያዘ ከ3 ቀናት ላልበለጡ ጊዜያት በተለይ በኦሮሚያና በአዲስ አበባ ከተማ ውስጥ አለመረጋጋት የነበረ ቢሆንም ይህንን ሁኔታ እንደ ጥሩ አጋጣሚ በመውሰድ ስግብግብ ነጋዴዎች ያደረጉት ጭማሪ አስደንጋጭ መሆኑን ተናግረዋል። በመሆኑም የሚመለከተው የመንግስት አካል ከማስፈራራት ባለፈ ተግባራዊ እርምጃ ሊወስድ እንደሚገባ ነዋሪዎቹ አሳስበዋል። በተለይ በነጭና ቀይ ሽንኩርት፣ ቲማቲም፣ ቃሪያ፣ ድንች፣ የጎመን አይነቶችና ሌሎች ፍራፍሬዎችም ላይ የተደረገው ጭማሪ ሌላ ግጭት ውስጥ የሚከት እንጂ እጥረት ተፈጥሮ ነው እንደማያስብልም ነዋሪዎቹ አክለዋል።